እንደምን አደራችሁ ውድ በሀገር ውስጥ በሀገር ውጭ የምትገኙ ውድ በጎ አስባችሁ በጎ ተግባርን የምትሰሩ በዓለም ዙሪያ የምትገኙ ማህበረሰቦች ዛሬ የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት ባዳኛ ሀገር ጫቆ ወረዳ ቤተ ክህነት ስር በምትገኘው በጥንታዊቷ ከንታው ቅድስት ኪዳነ ምሕረት አንድነት ገዳም ነው። መነኮሳቱን እንደምታያቸው ዛሬ እኛ ከነጋዴ ባህር ከተማ ተነስተን ብዙ ርቀትን ተጉዘን በዚህ ገዳም ስር እንገኛለን። ለምን ተገኛችሁ ብላችሁ ለምትጠይቁን ጥያቄ ደግሞ ገዳሟ ከንታው ቅድስት ኪዳነ ምሕረት ባልታወቀ መንገድ ህዳር 26 ለህዳር 27 አጥቢያ 2018 ከምሽቱ 4 ሰዓት ገዳማ ላይ በቤተ እግዚአብሔር የሚገኘው ሙሉ ዕቃቸው ወተረው ሌላዎችም ንዋያተ ቅድሳት እንደወደሙ በምስሉ እንደምታዩተኝ ተመለከቱታላችሁ። ይሄ ሁሉ ሆኖ አባቶች መነኮሳት ከዚህ ቀጥለው ደግሞ የገዳሙ መጋቢ የአዳኛ ሀገር ጫቆ ወረዳ ቤተ ክህነት ሊቀ ካህናት ሊቀ ሄሮን ኪሮስ አበራ በዋታው በምዕራብ ጎንደር ሀገረ ስብከት ዋታው አቡነ ገብረ መንፈስ ቅዱስ አንድነት ገዳም የሚገኙት አባታችን አባ ኪዳነ ማርያም አምደ ሥላሴ የራሳቸውን ሐሳብ ስለ ገዳሙ ያለውን ሁኔታ ስለ እሳቱ አደጋ መድረስ ያስረዱናል። ይሄንን እየተመለከታችሁ ለወገን ወገን ደራሽ ነው። አባቶቻችን ሐዋርያት ከራብ ጦር ይሻላል እንዳሉት መነኮሳቱ የምታዩቸው የዕለት ጉርስ እንኳን አጥተው ከእጅ ወዳፍ የሚባልበት ምንም አይነት መንገድ የለም። ሰንበትን እንኳን ለማክበር ብቻ ሲባል ያው የተገኘችውን ጥሬ እህልም ቢሆን ቀምሰው እንደዋሉ እንዳደሩ እያስረዱን ይገኛሉና ስለዚህ ይሄንን ችግር መከራና የእሳት መውደም ተመልክታችሁና አይታችሁ ውድ በሀገር ውስጥም በሀገር ውጭም የምትገኙ መርዳት የምትችሉ መልካም ሐሳብ ያላችሁ መልካም ተግባር ልማዳችሁ የሆነ ግለሰቦች፣ ማህበራት፣ ድርጅቶችና ተቋማት ይሄንን ቪዲዮ ከዛሬ ጀምረን በተለያዩ ሚዲያዎች እናሰራጫልና መርዳት በምትፈልጉበት ሁሉ እንድትረዱን ስንል በአባቶች ስም በእግዚአብሔርም ስም በገዳሟም ስም ጥሪያችንን እናስተላልፍ። የፍጡራን ጌታ ተመስገን አምላኬ